መንሱር እንኳን ደስ አለሽ እኮ አላልከኝም። አልሰማህም እንዴ? ምን አገኘሽ? አልሰማክም? ሶስተኛ እየመጣ እንደሆነ ምን መኪና ነው ቤት ሁለት ቤት አለ መኪና ምን እንዳልገባ እሱ እናቴ ሀብት ብቻ ነው የሚታየው። ቤት መኪና ነው የሚታየው። ልጅ ምናምን መች ያውቃል? ልጅ የለው በምን ያውቃል? ኮንግራቹሌሽን ከቤትም ከመኪናም የበለጠ ነገር ነው እየመጣልኝ ያለው። አልሐምዱሊላህ ከንብረት ይበልጣል እንጂ ዋና ምን ከንብረት ጋር እንዴት ታወዳደሪዋለሽ? ወንድ ነው ሴት? ሴት ናት። እንግዲህ ጋሼን እንደምንም አሳምኘውና በድምፅ ብልጫ ስም እኛንን ማውጣት ያለብን ቪዲዮ ተሰሪና ስሟን አውጡልኝ ያለሽ ለወዳጆችሽ። ከዛ ብዙ ላይክ ያገኘ ወይ ደግሞ ብዙ በተደጋጋሚ የተጠራው ስም ይወጣለታል ማለት ነው። ጋሼ ግን አለበት ያለ ጋሼ ፈቃድ ይስማማል። ምን አሁን ብዙ የቴዲ ዘፈን በትክክል አንቺ ቤት ነው ያለው ታውቂያለሽ? የቴዲ ዘፈንና ብዙ ስም ሲባል ብዙ የሆነ ቢሆን ብዙ የሆነ ስም ቢሆን ምን ታደርጋላችሁ? ከባድ ነው እና ጥሩ ምንም ችግር የለብንም። እኛ ምንም ችግር የለብንም። እንዲያውም ልንገርህ ለምን መሰለህ፣ አሁን እሷ በዚህ ሰዓት በሶሻል ሚዲያ በጣም ብዙ ሰው ስለሚያውቃት ታሪክም ነው። ትልቅ ሰው ሆኗ ትዝ ይለኛል እኮ ያኔ ይሄ ሁሉ ሺህ ሰው ላይ ቁጭ ብሎ እያየኝ ይሄ ሁሉ ሚሊዮን ሰው የሚያቀኝ ሰው እነሱ ናቸው እኮ ስምሽን ያወጡልሽ አርቢድታ ምናምን ትልቅ ሰው እነሱ ናቸው እኮ ምናምን ትላለች እና ታሪክ ነው የሚሆነው በእውነት። ጋሼ ግን እሺ ይላል እሺ አይልም አላውቅም ይሄንን እኔ ሀሳብ አምጥቼ እምቢ አይሉ የጋራችሁ ነው ደግሞ 50-50 ነው። የእሱ ብቻ አይደለም እንዴ የምትለፋው ሴቷ ናት። እርግዝና ምጥ ምን ወንዱ በቃ ተገላገለ። የለም እሱማ ነገር የለም 50-50 ናችሁ። እሱ 50% ነው አንቺ ፈጣሪ ምን አንድ ቀን እኮ ነው እኛ ብንሳሳት ራሱ ሴቶቹ በቃ አለቁ እኮ ከዛ